ሰላም የተወደዳችሁ እስቲ ጸልየን እንጀምር። እግዚአብሔር አምላካችን ሆይ እንድንጸልይ ልባችንን ስለቀሰቀስክ ስለ ጸሎት እንድናወራ ደግሞ ወደ ቃል እውነት ስላመጣህ እናመሰግናለን። ደግሞ ጌታ ሆይ ስለ ጸሎት እየተነጋገርን የጸሎት አቅማችን የጸሎት ሕይወታችን እንዲጨምር በጸሎት እንድንበረታ እንድትረዳን እንለምንሃለን። የጸሎት ሰዎች አድርገን፣ ጉልበታችንን መልስልን፣ በጸሎት እንድንታወቅ በጸሎት እንድንኖር ለሌሎችን ደግሞ የጸሎት መፍትሄ እንድንሆን ጸጋ ይብዛልን በኢየሱስ ስም አሜን። በባለፉት 2 ቪዲዮዎች ስለ ጸሎት ምንነት በስፋት ስንነጋገር ቆይተናል። ዛሬም ደግሞ እንቀጥላለን። ዛሬ የምንማረው ዘወትር መጸለይ የሚለውን የእግዚአብሔርን ቃል በሱ ላይ ዙሪያ እንከፋፈላለን። በተለይ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ። እንደዚህ ማለት ሁልጊዜ ተንበርክካችሁ ቆዩ ወይ ደግሞ በየመንገዱ በየትምህርት ቤቱ በየስራው በጠዋት በማታው በጸሎት መንፈስ ሆናችሁ እያነበነባችሁ ወይ በልሳን እየጸለያችሁ ተመላለሱ ተንቀሳቀሱ ማለት አይደለም። ኖርማል ህይወታችሁን ምልልስ አቋርጣችሁ ሁልጊዜ እየጸለያችሁ ነው ማለት አይደለም። ምን ማለት ነው? ሳታቋርጡ ጸልዩ ማለት ሳታቋርጡ ጸልዩ ማለት እግዚአብሔርን በሚያስብ አመለካከት ውስጥ ነው። እንግሊዘኛውን ቃል በጣም ወድጄዋለሁ። attitude of God consciousnesses እግዚአብሔርን በሚያሰላስል እግዚአብሔርን በሚያስብ እግዚአብሔር እንዳለ በሚያቅ እግዚአብሔር እሱ ውስጥ እንዳለ በተረዳ ማንነት በእግዚአብሔር ፊት እንደሚታይ በሚያቅ ማንነት ጋድ ኮንሽስ ሆናችሁ ኑሮ። እየተማራችሁ እየሰራችሁ ከጓደኞቻችሁ ጋር እየተጫወታችሁ ቡናችሁን እየጠጣችሁ ብቻችሁ ናችሁ ከስልካችሁ ጋር ሆናችሁ ስትወጡ ስትገቡ በእያንዳንዱ የህይወት ምልልስ ውስጥ እግዚአብሔርን ማዕከል ያደረገ አስተሳሰብ ማለት ነው። ሳቋርጡ መጸለይ ማለት ሳቋርጡ መጸለይ ማለት ለእግዚአብሔር የሚገዛ ማንነት ማለት ነው። ሁለተኛው ኑሮዬ፣ ትምህርቴ፣ ባህሪ፣ ድርጊቴ ሁሉ ለእግዚአብሔር የተንበረከከ ለእግዚአብሔር የተገዛ ማለት እግዚአብሔርን የበላይ ያደረገ ማለት ለእግዚአብሔር ፈቃድ እጅ የሰጠ ማለት ከእግዚአብሔር ሐሳብ ተቃራኒ የማይሄድ ሰው ማለት ነው። ሳቋርጥ የሚጸልይ አስተውሉ የተወደዳችሁ። ሳታቋርጡ ጸልዩ ማለት ብለን ትርጉም የሰጠነው እግዚአብሔርን በሚያስብ ጋድ ኮንሽስ በሆነ አቲቲዩድ ውስጥ እንመላለስ። ሁለተኛ እያነሳን ያለነው ደግሞ የእውነት ለእግዚአብሔር የተንበረከከ የተገዛለ። አንዳንድ ጊዜ ስንጸልይ እንበረከካለን፣ ስንጸልይ እጃችንን እናነሳለን፣ ስንጸልይ እንንቀሳቀሳለን። ያ የሰውነት እንቅስቃሴዎቻችን በአእምሮአችን ክፍል ውስጥ መግባት አለበት። ጉልበቴ ብቻ ሳይሆን ሐሳቤ መንበርከክ አለበት፣ የልቤ ፈቃድ መንበርከክ አለበት፣ ምኞቴ መንበርከክ አለበት። እየጸለይኩኝ ግን ለእግዚአብሔር ያልተገዛ ህይወት ካለኝ ከምናገረውና በምኖረው መካከል ገደሉ እየሰፋ ይመጣል። ሳያቋርጡ መጸለይ ማለት ለእግዚአብሔር የተገዛ ማንነት ማለት ነው። ኦኬ፣ ሳታቋርጡ ጸልዩ ሲል ምን እያለን ነው? ሳታቋርጡ ጸልዩ ማለት awareness of God ማለት ነው። እግዚአብሔር እንዳለ እግዚአብሔር እንደሚመለከት በእግዚአብሔር ቁጥጥር ውስጥ እንዳለው ያንን መረዳት ያንን ማወቅ። የተወደዳችሁ በትምህርት ቤት ውስጥ በስራ ውስጥ ከጓደኞቻችሁ ጋር ሆናችሁ የእውነት በእግዚአብሔር እይታ ውስጥ እንዳላችሁ ካወቃችሁ ምልልሳችሁ ይለያል፣ ንግግራችሁ ይለያል፣ ውሳኔያችሁ ይለያል፣ ጨዋታችሁም ይለያል። እያንዳንዱ የምናደርገው ነገር በእግዚአብሔር አዌርነስ ውስጥ እንዳለን በእግዚአብሔር ምልከታ ውስጥ እንዳለው ካወቅኩኝ እያንዳንዱ አካሄዴ ይለያል። ስለዚህ ሳታቋርጡ ጸልዩ ማለት ሰብሰብ ስናደርገው በሐሳቤና በተግባሬ፣ ሁለቱም በደንብ አስምሩበት፣ በሐሳቤና በተግባሬ በእግዚአብሔር ማዕከል ውስጥ መሆን ማለት ነው። ወይ ደግሞ እግዚአብሔርን ማዕከል ማድረግ ጋድ ሴንተርድ የሆነ ሐሳብ ማሰብ፣ የማስበው እግዚአብሔርን እንዲያከብር፣ የማደርገው ነገር እግዚአብሔርን እንዲያከብር በሚመኝ ህይወት ውስጥ ስኖር ያን ጊዜ ሳላቋረጥ እየጸለይኩኝ። ስለዚህ ተንበርክኬ ስጸልይ እግዚአብሔርን አስባለሁ።
ትምህርት ቤት ውስጥ ስመላለስም ከሰዎች ጋር ስሆንም ስሰራም እያንዳንዱን ሕይወቴን ስመራ እግዚአብሔርን አስባለሁ። የማደርገው የማስበው የምወስነው የምንቀሳቀሰው እያንዳንዱ ነገር እግዚአብሔርን ማዕከል ካደረገ በእግዚአብሔር እይታ ውስጥ እንዳለው ካሰብኩኝ የአቲቲዩዴ በሙሉ እግዚአብሔር ኮንሽየስ ነገር ከሆነ ያን ጊዜ ሳላቋርጥ እየጸለይኩኝ ነው። ፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ 6 በጣም የምናውቀው ክፍል አለ። በጌታ ደስ ይበላችሁ የሚለው በተለይ ቁጥር 6 ላይ እንደዚህ የሚል ቃል አለ። ሁልጊዜ በጌታ ደስ ይበላችሁ፣ ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ስለዚህ ጸሎት አንዱ እግዚአብሔር የሰጠን በሕይወታችን በሚያጋጥሙን ማንኛውም ጭንቀቶችና ስጋቶች ውስጥ የምንዋጋበት መሳሪያ ነው። ስለዚህ ከቸርች ወጥተን ከመንፈሳዊ ኤንቫይሮንመንት ወጥተን ሕይወትን ስንመራ በራሳችን ሰዋዊ መንገዶች አንጋፈጣቸው። እግዚአብሔር ኮንሽየስ እንሁን። እግዚአብሔርን ማዕከል እናድርግ። ሐሳባችንና ድርጊታችን ለእግዚአብሔር እናስገዛ። ያን ጊዜ ጸሎት መሳሪያችን ይሆናል። ያን ጊዜ ጸሎት ማሸነፊያችን ይሆናል። ያን ጊዜ የሚያጋጥመን ማንኛውም ፈተና የምንጋፈጠው በሰው አስተሳሰባችን ሳይሆን በጸሎት ይሆናል ማለት ነው። ስለዚህ በየቀኑ በምናልፈባቸው ማንኛውም ነገሩን እንዲያው በጥሬ ከኛ ጋር አናገናኘው። በእግዚአብሔር ማዕከል ውስጥ ሆነን በእግዚአብሔር ሐሳብ ውስጥ ሆነን እግዚአብሔር በሚያከብር ድርጊት ውስጥ ሆነን የምናልፍባቸውን ፈተናዎች ሁሉ እንጋፈጣቸው። ያን ጊዜ አሸናፊ እንሆናለን። ስለዚህ ዘወትር መጸለይን በዚህ ሐሳብ ሰብሰብ ላድርገው። ዘወትር መጸለይ ማለት ልክ እንደ መተንፈስ ያህል ማለት ነው። በተለይ በጸሎት ላይ በጥልቀት የሚያጠኑ ሰዎች የቅዱስ ጳውሎስን ሕይወት ሲያጠኑ ኦልሞስት ኦል በሚባል ደረጃ በሁሉም ደብዳቤዎች ውስጥ ጳውሎስ ደጋግሞ የሚጠቀመው ሁለት ቃል አለ። ስለ እናንተ እየጸለይኩኝ ሳመሰግን ይላል። ልክ አየር ወደ ውስጥና ወደ ውጭ እንደማስወጣት ያህል ነው። እየጸለይኩኝ ሳመሰግን ጳውሎስ ይሄ ኮመን ፓተርኑ ነው። ለሚያውቃቸው ቅዱሳን ደብዳቤም ሲጽፍ እንደዛ ይላል። ልክ እንደነ ሮሜ መጽሐፍም ለማያውቃቸውን ቅዱሳን እያመሰገንኩኝ ስጸልይ። በዚህ በምንኖርበት ግዙፍ ዓለም ያለመተንፈስ መኖር እንደማንችል በተወለድንበት መንፈሳዊ ዓለም ኦክሲጅናችን ጸሎት ነው። ሁል ጊዜ ባለማቋረጥ እየጸለይን ማመስገን አለብን። ሳናቋረጥ መጸለይ አለብን። ስለዚህ ጸሎት ያቋረጠ ሰው ኦክሲጅኑን እንዳቋረጠ ነው። አተነፋፈሱን እንዳቋረጠ ነው። ስቃይ ውስጥ ይገባል፣ ህመም ውስጥ ይገባል። ኦርጋኖቹ ፌል እያደረጉ ይመጣሉ። ስለዚህ ሁል ጊዜ ሕያው ለመሆን አክቲቭ ለመሆን ካስፈለገ ሳናቋርጥ መጸለይ ማለት እግዚአብሔር አወርድነስ መሆን ማለት እግዚአብሔርን ሴንተር ማድረግ ማለት ማስበውና ማድረገው ነገር እግዚአብሔርን ማዕከል እንዲያደርግ ማድረግ። በዚህ ውስጥ የምናነሳው ሁለተኛ ሐሳብ ደግሞ ዘወትር መጸለይ በሚለው ውስጥ በመንፈስ መጸለይ ማለት ነው። በመንፈስ መጸለይ የሚለው መጽሐፍ ቅዱስ ላይ 3 ቦታዎች ተጠቅሰዋል። በጥልቀት ማጥናት ከፈለጋችሁ ክፍሎቹን እንዲሁ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 ላይ፣ ሁለተኛ ኤፌሶን ምዕራፍ 6 ቁጥር 18 ላይ፣ ሶስተኛ አንድ ምዕራፍ ያለው ይሁዳ ቁጥር 20 ላይ በመንፈስ መጸለይ የሚል ሐሳብ እናገኛለን። ምን ማለት ነው? የግሪኩን ቃል ሄደን በጥልቀት ካየነው በመንፈስ መጸለይ by means of or in the connection to የሚል ቃል አለው። በመንፈስ መጸለይ ማለት በእግዚአብሔር መንፈስ ምሪት መጸለይ፣ እግዚአብሔር ራሱ እየመራን የምንጸልያቸው ጸሎቶች። በተለይ ይሄንን በግልጽ ሮሜ ምዕራፍ 8 ቁጥር 26 ላይ እኛ እንደውም የእግዚአብሔርን እውነተኛ ሐሳብ በጥልቀት መረዳት ስለማንችል በውስጣችን ያለው መንፈስ ራሱ እንዴት መጸለይ እንዳለብን አናቅም። እሱ ራሱ ጋይድ ያደርገናል። እሱ ራሱ በውስጣችን ይቃትታል። እሱ ራሱ እንደ እግዚአብሔር ፈቃድ እንድንጸልይ ያደርገናል። በመንፈስ መጸለይ ማለት በእግዚአብሔር መንፈስ ምሪት መጸለይ። በተለይ አንዳንድ ጊዜ ስለ ጸሎት ስንነጋገር በጸሎት ሕይወት በጣም እያደግን ስንመጣ ወደ ጸሎት ስንቀርብ ለመንበርከክ ስንቀርብ ጥያቄዎችን ጽፈን እንመጣለን። እንደው እግዚአብሔር ይህን ቢያደርግልኝ፣ ይህን ቢያስተካክልልኝ፣ ይህን እንዲሆን ፈልጋለሁ ብለን ስንመረከክ አንዳንድ ጊዜ
የያዝነውን ርዕስ እንኳን ጸልየን ሳንጨርስ ወይም ኢቭን ሳንጸልይ እግዚአብሔር ሌላ ሐሳብ ወደ ልባችን ያመጣል። ስለ ግል ሕይወታችን አስበን በእግዚአብሔር ፊት ተንበርክከን እግዚአብሔር ስለ ቤተ ክርስቲያን ያጸልየናል፣ ስለ ሀገር ያጸልየናል፣ ስለ ሌላ ጓደኞቻችን ያጸልየናል። በዛ ሰዓት ላይ መንፈስ ቅዱስ በእኛ ውስጥ ሆኖ ከእኛ ጋር ሆኖ እንደ ፈቃዱ እንድንጸልይ በውስጣችን ሐሳብ ይሰጠናል። በመንፈስ መጸለይ ማለት በመንፈስ ቅዱስ ምሪት መጸለይ ማለት ነው። ሁለተኛ በመንፈስ መጸለይ ማለት በመንፈስ ቅዱስ ኃይል መጸለይ። ጸሎት ስጋዊ ቴክኒካል እንቅስቃሴዎች አይደሉም። እኔ ቆንጆ ቃል እያመጣን የምናነበንበውም ነገር አይደለም። በሰዎችም ፊት ጥሩ የጸሎት ሰዎች ናቸው ተብለን እንድንታይ የምናደርጋቸው ድርጊቶች፣ ቴክኒኮች ምናምን አይደሉም። በዚህ ጊዜ አንዳንድ ሰዎች ድምፃቸውን እየቀየሩ የሰውነታቸውን ቅርጽ የተለያየ ነገር እያደረጉ በጣም ጥሩ የጸሎት ሰዎች እንደሆኑ ለማሳየት ይጥራሉ። እንደዛ ከሆንን እኛው ራሳችን ተረኛ ፈሪሳውያን ነው የምንሆነው። ሰማይ የሚሰማው ጸሎት ግን በብዙ ትህትና የተሞላ ነው። ስለዚህ ጸሎት እኔ ቴክኒካሊ የማደርገው ነገር ሳይሆን የእግዚአብሔር መንፈስ ኃይል በውስጥ እየሰራ በእግዚአብሔር ፊት ምቃትተው የምጸልየው ጉዳይ ነው። ግን በዋናነት በመንፈስ መጸለይ ምን ማለት ነው ካልን በዚህ ሐሳብ ብንሰበስበው ደስ ይለኛል። በመንፈስ መጸለይ ማለት እንደ እግዚአብሔር ፈቃድ መጸለይ ማለት ነው። ይሄን በደንብ አስምሩበት። ጸሎት በነገራችን ላይ በእግዚአብሔር ፊት ቀርበን ሐሳባችንን አቅርበን ሐሳባችን ተፈጽሞልን የምንወጣበት ፕሮሰስ አይደለም። ጸሎት ማለት በእግዚአብሔር ፊት ቀርበን የእግዚአብሔርን ፈቃድ ተቀብለን የምንወጣበት ነው። ስንጸልይ የእኛ ነገር አይሰራም። ስንጸልይ ግን የእግዚአብሔር ሥራ በእኛ ውስጥ ይሰራል። የእግዚአብሔር ሐሳብ በእኛ ውስጥ ይሰራል። የእግዚአብሔር ዓላማ ነው በእኛ ውስጥ የሚሆነው። እኔ ስጸልይ ጉዳይን አይደለም ማስፈጽመው። ስጸልይ ለካ እግዚአብሔር ጉዳይ ነው በእኔ የሚፈጸመው። ጸሎት ማለት የእኔ ጉዳይ የሚሳካበት ቦታ ሳይሆን የእግዚአብሔር ዓላማ በእኔ ሕይወት የሚሳካበት ነው። ስለዚህ በመንፈስ መጸለይ ማለት እንደ እግዚአብሔር ፈቃድ መጸለይ። አንዳንድ ጊዜ የጸሎት ርዕሶቻችንን ቼክ ማድረግ ያስፈልጋል። ዝም ብለን ስናየው አንዳንዱ የጸሎት ርዕስ ራሱ ከእግዚአብሔር ቃል ፈቃድ ውጭ የራቀ ነው፣ እንደ እግዚአብሔር ቃል ያልሆነ ነው። ያ ጥሩ ጊዜ ማሳለፍ ነው። ሰማይ አይሰማው። በመንፈስ መጸለይ ማለት በእግዚአብሔር መንፈስ ምሪት መጸለይ፣ በእግዚአብሔር ኃይል መጸለይ፣ እንደ እግዚአብሔር ፈቃድ ሆኖ መጸለይ። ስለዚህ ዛሬ እግዚአብሔር እየተናገረን ያለው ይሄ ነው። ዘወትር ጸልዩ ማለት በሐሳባችሁ፣ በተግባራችሁ፣ በመመልሳችሁ እግዚአብሔርን ማዕከል አድርጋችሁ ተመላለሱ እና ደግሞ ስትጸልዩ በመንፈስ ጸልዩ ማለት እንደ እግዚአብሔር ፈቃድ ጸልዩ። እንጸልያለን። እግዚአብሔር ሆይ ስላስተማርከን ክብር ላንተ ይሁን። ደግሞ እንዳስተማርከን ዘወትር አንተን እያሰብን ድርጊታችን፣ መልሳችን አንተን ማዕከል አድርጎ ሁል ጊዜ የጸሎት ሰዎች እንድታረገን እንድትረዳን፣ አንተን የሚያስቡ ሰዎች፣ አንተን ማዕከል ያደረጉ ሰዎች እንድታረገን እንለምንሃለን። ደግሞ ስንጸልይ እንደ ፈቃድ እንድንጸልይ፣ በመንፈስ ቅዱስ ምሪት እንድንጸልይ፣ በመንፈስ ቅዱስ ኃይል እንድንጸልይ፣ እንደ ፈቃድ እንድንጸልይ ብዙ ማስተዋል፣ ብዙ አቅም ይጨመርልን። እንወዳለን፣ እናከብረሃለን። በኢየሱስ ስም አሜን።